ሰላም ሰላም በያላችሁበት እንደሰንብታችኋል። በዛሬው ፕሮግራም ማቀርብላችሁ አሜሪካ ለምትኖሩ ታክሳችሁን ለምታሰሩ መደበኛ ሰራተኞች ወይም ደግሞ ደብሊው-2 የምትቀበሉ ከሆነ ነው። እንደምታስታውሱት ዋን ቢግ ቢውቲፉል ቢል የሚባል በትራምፕ አድሚኒስትሬሽን ተግባራዊ የሆነ ህግ አለ። ይህ ህግ ወይም ደግሞ ቢል ብዙ ነገሮችን ይዞ መጥቷል፣ በታክስ ዙሪያ ማለት ነው። ከነዚህም ውስጥ አንዱ ምንድን ነው? ሰራተኞች መደበኛ ሰራተኞች በደብሊው የሚከፈላቸው ለምሳሌ ኦቨርታይም እና ቲፕ በሚያገኙበት ጊዜ እነዚህ ሁለት ነገሮች ታክስ እንዳይሆኑ ነው። ነገር ግን አንዳንድ መስሪያ ቤቶች የሚጠቀሙበት ሶፍትዌር ትንሽ የዘገየ ስለሆነና አፕቱዴት ስላልሆነ አጠቃላይ ኦቨርታይሙና ቲፕሱን ከመደበኛው ደሞዝ ጋር አብሮ ደምሮ ቦክስ ናምበር 1 ላይ ያስቀምጠዋል። ያ በሚሆንበት ጊዜ አንደኛ ደሞዛችሁ ትንሽ ከፍ ይላል፣ ሁለተኛ ደግሞ ታክስ ሪፈንድ በሚኖርባችሁ ጊዜ ታክሳችሁ ብዙ ስለሆነ የምታገኙት ሪፈንድ ወይም ደግሞ የምትከፍሉት ነገር ያንሳል። ስለዚህ በሳምንት ከ40 ሰዓት የሚሰራ ሰው አጠቃላይ እንግዲህ እንደየ ካምፓኒው ሊለያይ ይችላል፣ ግን በብዛት ያ ሰው ኦቨርታይም ሰርቷል ማለት ነው። ያ ታክስብል ኢንካም አይደለም። እንዲሁም ደግሞ በማስተናገድ በተለይም ደግሞ ሆስፒታሊቲ፣ ለምሳሌ ሆቴሎች፣ ኮፊ ቤቶች፣ ሌሎችም እንዲሁ ቲፕ የሚሰጥባቸው ቦታዎች የምትሰሩ ከሆነ ያ ቲፕስም ራሱ ኦቨርታይም አይደለም ማለት ነው። ስለዚህ ደብሊቱ ካላችሁ ላይን ወይም ደግሞ ቦክስ ናምበር 1 ላይ ያለው አጠቃላይ የሰራችሁት ነው ማለት ነው። ግን ኦቨርታይም ሰርታችሁ እንዲሁም ደግሞ ቲፕ አግኝታችሁ ከሆነ ያ ተደምሮ ከሆነ ትክክል አይደለም። ስለዚህ ለምሳሌ ቲፕስ ከሆነ ቦክስ ናምበር 7 ላይ እዩት። ኦቨርታይም ከሰራችሁ ደግሞ አብዛኛው ዋን ቢግ ቢውቲፉል ቢል በምጽሐረ ቃል ኦቢቢቢ ብሎ ኦቲ ይላል፣ ኦቨርታይም ለማለት ነው። ያንን የሚያመለክተው የሳጥን ቁጥር 14 ነው። እዛ ላይ ሂዳችሁ ተመልከቱ። በተረፈ እንግዲህ አንዳንድ የታክስ ጥያቄዎች ካላችሁ ደውሉልን፣ እናንተን ለመርዳት ዝግጁ። የአገልግሎቶች ተጠቃሚ ለመሆን ከፈለጉ እባክዎ በስልክ ቁጥር 619-255-5530 ይደውሉልን። የትኛውም የአሜሪካ ግዛት ይኑሩ ወይም ደግሞ በአጋጣሚ ለመኖርም ሆነ በስራ ምክንያት ከአሜሪካ ውጭ ኢትዮጵያም ሆነ ሌላ ቦታ የምትኖሩ ከሆነ አዲስ ህግ ይወጣል ማለት ህጉ የቆየ ነው። አጠቃላይ ፎሪን ኢንካም ወይ ደግሞ ከውጭ ያገኛችሁት ኢንካም በቤት ማከራየት ሊሆን ይችላል፣ በጥሮታ ሊሆን ይችላል፣ በፋብሪካ ኑሯችሁ ሊሆን ይችላል፣ በስቶክ ማርኬት ሊሆን ይችላል፣ ዲቪደንድስ ማለት ነው። ሌሎችም ኢንካሞች ካላችሁ ማመልከት አለባችሁ ተብሏል። ለሁሉም ደውሉልን፣ እናንተን ለመርዳት ዝግጁ ነን። አሁን ባለንበት ወቅት ታክስን በሚገባ መስራት በጣም ጠቃሚ ስለሆነ እናንተ እንደምታደርጉት እንቅስቃሴና የታክሳችሁ አሞላል በብዙ ነገሮች ሊጎዳችሁ ስለሚችል ጥራት ያለው ታክስ ብትሰሩ ለእናንተም እፎይታ ነው። በተረፈ የአገልግሎታችን ተጠቃሚ ለመሆን ከፈለጉ በስልክ ቁጥር 619-255-5530 ይደውሉልን፣ ወይም ደግሞ በቫይበርም ሆነ በዋትሳፕ መገናኘት ይችላሉ። በኢሜይል ለማግኘት ለምትፈልጉ ኢሜይል አድሬሳችን info@yebbo.com ነው። ስላዳመጣችሁ እናመሰግናለን። በተመሳሳይ ዝግጅት እስከምንገናኝ ድረስ ቸር ይግጠመን። አምዴ ነኝ ከየቦ